እዚህ ልጅ አንድ መረጃ ልንገራችሁ 360 ሚሊዮን የሚጠጉ ዜጎችን የወከለ ብቸኛው ሰው ነው። በነገራችን ላይ እድሜው 23 ዓመቱ ሲሆንም ከ7 በላይ ቋንቋዎችን መናገር ይችላል። ይህ ልጅ ኢትዮጵያዊ ነው። በተባበሩት መንግስታት ድርጅት የኢጋድ ዋና ተወካይ ሆኖ እየሰራ የሚገኘው ቸርነት ሀሪፎም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እጅግ የሚያስደንቅ ስብዕና ያለው ልጅ ስለሆነ ስለሱ አንዳንድ ነገሮችን ልነግራችሁ ፈለኩም። በተባበሩት መንግስታት ውስጥ ያንገስት አምባሳደር ነው። ምንድነው ወጣቱ አምባሳደር ማለት ነው 23 ወይም ደግሞ 24 ዓመቱ ነው። እዚህም ታዲያ ከአንቶኒዮ ጉተሬዝ ጋር ከአንድ ዓመት በላይ ስራዎችን እየሰራ ይገኛል። እኔ በቅርበት የማውቀው ጓደኛዬ ነው። እጅግ በጣም ሃምብልና የተማረ ሰው ነው። ገና ወጣት ነው። ገና 23 ወይ 24 ዓመቱ ነው። እጅግ በጣም የሚያስደንቅ ስብዕናም አለው። Mr. Chair, IGAD member states share common belief that peace, security and development are interdependent. Through our conflict prevention and early warning mechanism, mediation, peace support programs and humanitarian resilience initiative. ሀገራችን ላይ ይህ ልጅ ከሀገር ውስጥ ቋንቋ አማርኛ መናገር ይችላል፣ ትግርኛ መናገር ይችላል፣ አፋን ኦሮሞ መናገር ይችላል፣ እንዲሁም ደግሞ ሶሃሊን ጨምሮ የተለያዩ ቋንቋዎችንም መናገር ይችላል። በርነት በጣም እንወዳለን። በርታ።